ሰላም ቆንጆች ሀገሬ ሴቶች እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ለፀጉር እድገት የተመሰከረለት የፀጉር መነቃቀልና መበጣጠስን የሚያውቁ ደግሞ ጤናማ የሆነ የፀጉር ቆዳ እንዲኖረን የሚረዳውን የአሎቬራን አዘገጃጀት ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ስለ ሴቶች ጤና፣ ውበት፣ ጤናማ የአኗኗር ዘይቤና ስኪንኬር የምናወራበት የሔዋን ገጽ ነው። አብራችሁን ቆዩ። እሺ እንግዲህ በመጀመሪያ የምናየው የአሎቬራ ጄል እንዴት እንደምናዘጋጅ ነው። የአሎቬራ ጄል ቤታችን ውስጥ ለማዘጋጀት ያዘጋጀነውን የአሎቬራ ተክል ወይም ቅጠል በምታዩት መንገድ መጀመሪያ ጥግና ጥግ ላይ ያለውን የሾክሾክ የሚመስለውን ነገር ቀስ አድርገን እናነሳለን። ቀጥሎ ለማዘጋጀት እንዲያመቸን በምታዩት መንገድ አነሳ አነሳ አድርገን እየቆረጥን እቃ ውስጥ እናስቀምጣለን ማለት ነው። ካስቀመጥነው በኋላ አሎቬራውን እናጥበዋለን። በደንብ ንጹህ መሆን አለበት። ምክንያቱም በተለይ ደግሞ የአሎቬራ ጄሉን እንደዚህ አዘጋጅተን የምናስቀምጠው ከሆነ አቧራ ምናምን ካለ ቶሎ ለብልሽት ቅርብ እንዳይሆን በደንብ ፀጉራችንም ላይ ያው አቧራ ወደዛ እንዳይሄድ በደንብ አድርገን እናጥበዋለን በውሃ ማለት ነው። እንደዚህ አጥበን ካነሳ ነው በኋላ የቀሩትን ደግሞ ይሄ ቅርፊቶቹን በምታዩት መንገድ ቀስ አድርገን እናነሳለን ማለት ነው። እያንዳንዱን ቀስ አድርገን እናነሳለን። ስለዚህ እንደምታዩት ይሆንልናል ማለት ነው። ከዛ በኋላ ይሄ የተዘጋጀውን አሎቬራ ፀጉራችን ላይ አፕላይ ለማድረግ ወይም ለመቀባት እንዲያመቸን ቀስ አድርገን እንፈጫለን ማለት ነው። መፍጨት ስላችሁ አሁን በምታዩት መንገድ ሊሆን ይችላል፣ በጁስ መፍጫም ቀስ ብላችሁም በሹካ ብታደርጉት በደንብ ስስ ነገር ስለሆነ በደንብ ሊደቅልን ይችላል። ስለዚህ ከፈጨነው በኋላ በማጥለያ አጥልለን ባዘጋጀነው እቃ ውስጥ እናስቀምጠዋለን። ታዲያ ይህን ካደረግን በኋላ ፀጉራችንን ስንቀባው አሎቬራ ለፀጉር እድገትና መበጣጠስ ብቻ ሳይሆን ጤናማ የሆነ ቆዳ እንዲኖረን እስከል እንዲኖረን ይረዳል ማለት ነው። ስለዚህ ቆዳችን ውስጡ ሳይቀር እያንዳንዱ የፀጉራችንን ዘለላ ማለት ነው ቀስ አድርገን እንቀባዋለን። እዚህ ጋር የፀጉራችሁ ሁሉም ዘለላው እንዲደርሰው ለማረጋገጥ ሙሉ ፀጉራችሁ ላይ አንዴ ከማድረግ ይልቅ እየከፋፈላችሁ 3 ቦታ 4 ቦታ እየከፋፈላችሁ አፕላይ ካደረጋችሁ ከቀባችሁት በኋላ 30-40 ደቂቃ ቆይቶ መታጠብ ይቻላል ማለት ነው። አሎቬራ እንደዚህ ጀስ ለፀጉር እድገት ቅድም እንዳልነው ለመበጣጠስ ብቻ ሳይሆን እንደ ሊቪንግ ኮንዲሽነር ነው ማለት ዲታንግል ያደርጋል ወይም ደግሞ ይሄ የተሳሰረ ፀጉር ስርስር ያለ ፀጉር እንደ ኮንዲሽነር ያላቅቃል ማለት ነው። ስለዚህ በተለይ ከመታጠባችሁ በፊት ፀጉር ከመታጠባችሁ በፊት ዋንስ ኢን አ ዊክ ሳምንት አንድ ጊዜ ይህንን አፕላይ ብታደርጉት አንደኛ ስትታጠቡ ብዙ ፀጉር ተነቃቅሎ እንዳይወጣ የተያያዘውን ፀጉር የማፍታታት ባህሪ ስላለው ቀደም ብላችሁ ከመታጠባችሁ 1 ሰዓት በፊት ይህንን አፕላይ አድርጋችሁት ቀጥሎ ፀጉራችሁን ብትታጠቡት ፀጉራችሁ ላይ በደንብ ውጤት ታያላችሁ። ሁለተኛ ደግሞ የምናየው የአሎቬራ ቅባት እንዴት በቤታችን እንደምናዘጋጅ ነው ማለት ነው። የአሎቬራ ቅባት በቤታችን ለማዘጋጀት የሚያስፈልጉን 3 ዋና ነገሮች አንደኛና የመጀመሪያው የአሎቬራ ተክል ወይም ቅጠል ነው። ሁለተኛ ደግሞ የካካኦ ቅባት ወይም በተር ነው። ሶስተኛ ደግሞ የወይራ ዘይት ነው የሚያስፈልገን ማለት ነው። ስለዚህ እሱን ለማድረግ ምን እናደርጋለን? በመጀመሪያ የአሎቬራ ተክላችንን በደንብ እናጥበዋለን። አቧራ ምናምን ካለ ለማንሳት በደንብ ካጠብነው በኋላ ጥግና ጥግ ላይ ያለውን ቅድም ያልኳችሁን እሱን ቆርጠን ካወጣን በኋላ ለመስራት ወይም ለማዘጋጀት እንዲያመቸን በምታዩት መንገድ በትንንሹ እንቆራርጠዋለን ማለት ነው። ከዛን የቆራረጥነውን ካስቀመጥን በኋላ በሌላ እቃ ደግሞ የወይራ ዘይቱንና ካካኦ በተሩን አንድ ላይ አድርገን ኃይል ቀንሰን ማነስቶፋችንን ኃይል ቀንሰን እንጥደዋለን ማለት ነው። ከዛ በኋላ እሱ ትንሽ ሲሞቅልን ያዘጋጀነውን አሎቬራ የሞቀው የወይራ ዘይትና የካካኦ በተሩ ላይ በምታዩት መንገድ እንጨምረዋለን። ከዛ በኋላ ኃይሉን ቀንሰን የተወሰነ በደንብ እስኪቀላቀል ወይም አሎቬራ ውስጥ ያለው ቅባት በደንብ ወጥቶ ከወይራ ዘይቱና ከካካኦ በተሩ ጋር በደንብ እስኪቀላቀል ድረስ ቀስ እያለን እና እያማሰለን እንጠብቀዋለን። ከዛ በኋላ እንግዲህ አውርደነው ከቀዘቀዘለን በኋላ ያዘጋጀነው እቃ ውስጥ ዘይቱን አጥልለን እናስቀምጠዋለን ማለት ነው። ስለዚህ ይሄንን አፕላይ በማድረግ ፀጉራችን ላይ ልንታጠበው ምናምን ብቻ ሳይሆን ይሄንን አድርገነው መጠቀም እንችላለን ማለት ነው፣ መቆየት እንችላለን ማለት ነው። ስለዚህ በእንደዚህ አይነት መንገድም የአሎቬራ ቅባትን እናዘጋጃለን ማለት ነው።
ሶስተኛ ደግሞ አሎቬራን እንዴት ከቅቤ ጋር ቀላቅለን እንደምንጠቀም አብረን እናያለን ማለት ነው። ብዙ ጊዜ ቅቤ ስንቀባ ብቻውን ነው የምናደርገው። ነገር ግን እንደዚህ ከአሎቬራ ጋር ከወይራ ዘይት ጋር መቀባታችን ካልቀረ እንደዚህ ቀላቅለን ስንጠቀመው ማለት ነው በጣም ፈጣን የሆነ ለውጥ ነው ፀጉራችን ላይ የምናየው፣ ቆዳችን ላይ የምናየው ማለት ነው። ስለዚህ ይሄንን ለማዘጋጀት ደግሞ የወይራ ዘይታችንን እቃ ላይ የምናሞቅበት ወይ የምናዘጋጅበት እቃ ላይ አድርገን ኃይል ቀንሰን ስቶቫችንን ትንሽ እናሞቀዋለን። ከዛ በኋላ ቅድም ቆርጠን ያስቀመጥነው ወይም የቅርፊቱ አለ አይደለ? እሱን ቅርፊት ሞቅ ያለው የወይራ ዘይት ላይ እንጨምረዋለን ማለት ነው። ከዛ በኋላ ሁለቱ አንድ ላይ በደንብ ከሞቁ በኋላ ቅቤውን ደግሞ በስተመጨረሻ እንጨምረውና ቀላቅለን አንድ ላይ እናሞቀዋለን ማለት ነው። ስለዚህ በእንደዚህ አይነት መንገድ ደግሞ ቅቤን የወይራ ዘይትንና አሎቬራችንን አንድ ላይ እንጠቀማለን ማለት ነው። ስለዚህ ይሄንንም የተወሰነ ቃል አድርገን አንድ ቃል አድርገን ለተለያየ ጊዜ መጠቀም እንችላለን። ነገር ግን ለፀጉር እድገት፣ ውበት፣ ጤናማነት በጣም ለውጥ የምናይበት የማስክ አይነት ነው ማለት ነው፣ ወይም የቅባት አይነት ነው። ስለዚህ እነዚህንም እስቲ እየሞከራችኋቸው ለውጡን እንድታዩ መክሯችኋለሁ። የእናንተን ኮመንት ደግሞ እስቲ ሀሳብ አስተያየታችሁን ጻፉልኝ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው።